እንግዲህ ዛሬ ሶስተኛውና የመጨረሻውን ስለ ተስፋ እንነጋገራለን። ዛሬ የምንነጋገርበት አርዕስት የሚለው ጽኑና አስተማማኝ ተስፋ በሚል ነው የምንነጋገረው። የጌታ ስም የተባረከ ይሁን። ባለፈው ሳምንት የነበረውን የመጨረሻውን ሁለተኛውን ክፍል ተስፋ ስንጨርስ ታስታውሱ እንደሆነ ያነሳሁት ምንድነው? ተስፋ አንዱ የመከላከያ መሳሪያችን በመንፈሳዊ ውጊያ በኩል አንዱ የመከላከያ መሳሪያችን ነው የሚል አይተን ነበረ። ያንንም ደግሞ በኤፌሶን ምዕራፍ 6 ላይ ቁጥር 17 ላይ የእግዚአብሔር ቃል ይላል የመዳንን ቁር አድርጉ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። ስለዚህ በመንፈሳዊ ውጊያ ውስጥ የመጨረሻው አንድ ክርስቲያን ለመንፈሳዊ ውጊያ መዘጋጀቱ በቃ ለመውጣት ሲዘጋጅ ምንድነው የሚያደርገው ማለት ነው? የራስ ቁር ይደፋል፣ ሰይፉን ደግሞ ይይዛል። እና እነዚህ የድሮ ፊልሞችን አይታችሁ ከሆነ በሚል አንስቼ ነበርና እነዚህ የሮማያ ወታደሮች ያሉበት እና በደንብ ጫማውን በደንብ አድርጎ የሚለበሰው ቀበቶውን ሁሉ ታጥቆ እዚህ ጋር ዝናሩንም ሁሉን ነገር ካደረገ በኋላ የመጨረሻ ለጦርነት መውጣቱን ሲዘጋጅ ምንድነው የሚያደርገው? ቁሩን ነው ብድግ ያደርግና ራሱ ላይ ምን ያደርገው? ይደፋና ከዛ ሰይፉን ደግሞ ከመዘዘ ምን አድርጓል ማለት ነው? ለውጊያ ተዘጋጅቷል ማለት ነው። እግዚአብሔር የተባረከ ይሁን። መንፈሳዊ ውጊያ አለ በክርስቲያን ሕይወት ውስጥ። ማን ገጥሞንማ ከሆነ ትንሽ ቆዩ ያጋጥማችኋል። በክርስትና ጉዞ አልጋ ባልጋ አይደለም። እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ ወደ እኔ ስትመጡ ሸክማችሁን ሁሉ ምን አድርጓል? አምጡ እኔም አደርጋችኋለሁ አሳርፋችኋለሁ። ይሁን እንጂ በዚህ ምድር ሳላችሁ መከራ የለባችሁም ሳይሆን ያለ ምንድነው? በዚህ ምድር ሳላችሁ ምን አለባችሁ? መከራ አለባችሁ። እኔ ግን ምን አድርጌዋለሁ? አሸንፌዋለሁ። እግዚአብሔር ተስፋ ቃሉ ምንድነው? አሸንፌዋለሁ የሚል ነው። ጌታ የተባረከ ይሁን። ስለዚህ በዚህች ምድር ላይ ሳለን ምን አለ ማለት ነው? ነገሮች አልጋውን ከመጀመሪያ አካባቢ ደስ ይላል። እግዚአብሔር ክርስትና ደስ ይላል። ጌታ ይመስገን። አሜን። በቃ አዲስ መዝሙሩ ቃሉ አሜን። በቃ አብሮ ህብረቱ አቤት ደስ ሲል ከዛ አንድ ቀን ምን ይሆናል? በድንገት ነገሮች ክፍክት ይላሉ። ወይ በቤተሰብ ሊሆን ይችላል፣ ወይ በመስሪያ ቤት ሊሆን ይችላል፣ ወይ በትምህርት ቤት ሊሆን ይችላል፣ ወይ በትዳር ሊሆን ይችላል። በየትኛው መንገድ ይሁን ጠላት ሲመጣ እንደነግጣለን። ይህንን ነው እንዴ? ይህን እኮ አልነበረም ተስፋ ያደረኩት። ጌታው የለህም ወይ? አለ ጌታ ስለሌለ አይደለም። ባለፈው ሳምንት እንዳየነው ሁሉ ራእይ ላይ ጌታ ኢየሱስ ክርስቶስ ከጎበኛቸው አንደኛው መከራ ውስጥ ለነበረችው ቤተክርስቲያን መጣሁልሽ ከመከራ አድንሻለሁ አይደለም ያለው። በመከራ ውስጥ ግን ምን አለ? ድል አለ። አይዟችሁ። ከመካከላቸው አንዳንዶቻችሁ እስከምንድረስ ይሆናሉ? እስከሚገደሉ ይደርሳሉ። እና ጌታ ኢየሱስ ክርስቶስ መከራ አይኖርም አይደለም ያለው። መከራ አለባችሁ፣ ነገር ግን የሚያስፈልገው ምናምን ጸጋ አለ። እግዚአብሔር ይባላል። ስለዚህ ከጸጋው የተነሳ ሌላውን የሚያስተነግጠው እንዴ አንቺ እንዴት ይሄንን ቻልሽው? አንተ እንዴት ቻልከው? ሌላውን የሚያሰኘው ነገር ለኛ አልጋ ባልጋ ሆኗል። አልነገሩ የሚመች ሆኖ ሳይሆን የሚያመቻቸው ማን ነው? የእግዚአብሔር ጸጋ ነው። እግዚአብሔር ተባረከ ይሁን። አሜን። ስለዚህ ውጊያ ስላለ በውጊያ ውስጥ ምን አድርጎ የተባለ ነው? የጦር መሳሪያችሁን ሁሉ ልበሱ። ዝም ብላችሁ አትጋለጡ። አንድ ወታደር ይታያችሁ ሁለት ሀገሮች በሚዋጉበት ስፍራ ላይ ጦር ሜዳ መካከል በቃ መኪናውን ያሽከረከረ በቃ ቶሎ ለመድረስ ግን ቆሙን ሳይደፋ ጠመንጃውን ሳይዝ ዝም ብሎ ቢሄድ ገና ከመኪና ወረድ ሲል እንደሚሆን ወዲያው ነው የሚያሰናብቱት። ስለዚህ ወደ ጦር ሜዳ ሲሄድ ምን ሆናል? ሁሉም ነገር መዘጋጀት አለበት። እንደዚሁ ክርስቲያን ደግሞ ምንድነው የሚሆነው? ኢየሱስ ክርስቶስን ልበሱት። እንደገና ክርስቶስን ለበስን ማለት እነዚህ ነገሮች ሁሉ ያጠቃልላል። ለራሳችን ምን ያለው ማለት ነው? ቁር አለ። እግዚአብሔር ይመስገን። ለደረታችን ደግሞ ምን አለ? ጥሩር አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ የእግዚአብሔር ቃል ለልባችን ያ ጥሩሩ ምንድነው ይላል? እምነትና ፍቅር ነው ሲል ለራሳችን ደግሞ ምንድነው ነው የሚለው? እዛው አንደኛ ተሰሎንቄ 5:8 ላይ ምናችን ነው? ተስፋ ነው ይላል። የመዳን ተስፋ ነው የራስ ቁራችን። እግዚአብሔር ተመሰገነ ይሁን። ስለዚህ ውጊያ ውስጥ በምንሆንበት ጊዜ ሰይጣን የሚወጋን በምንድን ነው? በሐሳብ ነው።
አንቺ እንደዚህ ብለሽ ተስፋ አድርገሽ እንደዚህ ብለህ ተስፋ አድርገህ ተመልከት የሆነው እና ምን እስከምንሆን ድረስ ማለት ነው ያመነውን ነገር እስከምንጥለው ድረስ እግዚአብሔር የሰጠንን ነገሮች እስከምንጥል ድረስ በማቋረጥ ሁኔታ ጭንቅላታችንን ነው የሚደበድበው። ስለዚህ ብዙ ጊዜ ሰዎች መንፈሳዊ ውጊያ ሲሆኑ ክርስቲያኖች በቃ አንዳንድ ክርስቲያኖች አሉ በቃ ጌታ ይመስገን በጣም ተዋጊዎች ናቸው። ስለዚህ በቃ በኢየሱስ በቃ አካባቢውን እስኪደበላለቅ ድረስ በቃ በኢየሱስ ደም በኢየሱስ አፈረስኩ ደመሰስኩ አንገቱንም ቀላሁት እጅ እንደዚህ ያደረኩት። በእውነቱ ይሄ ሁሉ ሰይጣንን ምንም አይመስለው ንቅንቅም አያደርገው። ምክንያቱም ጭንቅላታችን ምን እስከሆነ ድረስ በላዩ ላይ የሚደፋው ቆሩን እስካለፋን ድረስ ምንም ማለት አይደለም። ለዚህ ትልቁ መሳሪያችን አእምሯችንን የምንጠብቀው በምንድነው ነው የሚለን አንደኛ ተሰሎንቄ 5:8 በመዳን ተስፋ ቃል። ስለዚህ ጠላትን የምናሸንፈው በአእምሯችን ውስጥ ምን በማድረግ አእምሯችን ምን በማድረግ ነው? በማሰልጠን ነው። አእምሯችን ምን እንለዋለን? የእግዚአብሔር ቃል በፊልጵስዩስ ላይ ምዕራፍ 4:8 ላይ እነዚህን አስቡ ይላል። ምን የሆነው መልካም የሆነው ድል ያለበትን የማሸነፍ ቃል የሆነው የእግዚአብሔር የተስፋ ቃል ሃሌሉያ። ያንን ምን በሉት? ተናገሩት። አለቀልሽ ሲል አልቆልኛል አይደለም፣ አላለቀም። ኢየሱስ ጌታ ነው። አሜን። ጨለማው ማለት ይችላል ጌታ ወደ ብርሃን መለወጥ ይችላል። የሞተው ማለት ይችላል ጌታ ማስነሳት ይችላል። አሜን። አምነን እስከ ቆምን ድረስ የታመኑትን የማያሳፍር ሕያው አምላክ ሕያው ጌታ አለ። ስለዚህ አእምሯችንን የምንጠብቀው በተስፋ ቃሉ ነው። ስለዚህ ፊት ለፊታችን ያለውን ነገር ይሄውልህ እኮ ነገሩ አልቋል ብሎ ሲለን አላለቀም። ምክንያቱም ምን አለ? ባለፈው ሳምንት የተነጋገርነው ምን ነበር? ተስፋ እስካለ ድረስ ምን አለ? ሕይወት አለ። ሰዎች በቃ ልክ ሰውየውን ያዳምጡና ልክ እስትንፋሱን ሲያገኙ ሕይወት አለ ብለው እንደሚሉት ተስፋ እስካለ ድረስ ሕይወት አለ። ስለዚህ አእምሯችንን በእግዚአብሔር ቃል ምን ማድረግ አለብን? ማሰልጠን አለብን። አሜን። በቃ የለመድነው እኛ በቃ ሁሉ ጊዜ እኔ መቻጣሁት በቃ መቻጣሁት እንደዚህ እንደሚሆን አቅ ነበር ስለዚህ እምነት አልነበረህማ ድሮ ነው አቅ ነበር እንደሚጠፋ ድሮ እምነት አልነበረማ። በእምነትማ ከሆነ መጥፋቱን አይደለም የማየው መሆኑን ነው የማየው። እግዚአብሔር ይባርክ። የእግዚአብሔር ቃል ይሆናል ካለ ይሆናል። ሆኖ ባያቅ እኔ በሕይወቴ ያየኋቸው ጥቂት ነገሮች አሉ። በዓለም ላይ ብታምኑም ባታምኑም ሆኖ የማያውቅ ነገር እንዲህ ልታረግ ትችላለህ ብዬ እግዚአብሔር ሲያደርግ አይቼዋለሁ። ለእናንተም እግዚአብሔር ያደርጋል። በቃሉ ታምነን እስከ ቆምን ድረስ ከኛ በፊት ነገሩ ሆነ አልሆነ ምንም ማለት አይደለም። ለእግዚአብሔር ሁሉ ይቻላል። ሲድራቅ ሚሳቅ አብደናጎ ከነሱ በፊት በእሳት ውስጥ ገብቶ የነበረ የሚያውቅ ሰው የለም። ነገር ግን ታምነው ገቡ። ባያድነንም እንኳን አሉ እግዚአብሔር ደግሞ ተገኘላቸው፣ አወጣቸው። በሕይወቱ ዘመን በሙሉ ስለታመነ ዳንኤል በአንበሳ ጉድጓዱ ሲጣል አወጣው። እግዚአብሔር ይባረክ። ስለዚህ ፊት ለፊታችን አደጋው ሲመጣ አለቀ ሲለን ጠፋ ሲለን እኛ የእግዚአብሔርን ቃል ማንሳት አለብን። አሜን። ስለዚህ አብሮ ይሄዳል። ያነበብኩላችሁ ቃል የራስ ቁርና ምንድነው የሚለው? አብሮ ወዲያው የሚከተለው ሰይፉ ቃሉ ማለት አብሮ ነው የሚሄደው ሁለቱ። እግዚአብሔር ተባረከ ይሁን። ለዚህ አእምሯችንን ትልቁ ውጊያ በኢየሱስ ስም እያሉ ጉሮሯችን እስከሚዘጋ ድረስ ያለ እምነት መጮህ ምንም ትርጉም የለውም። ነገር ግን በእምነት ቃል በእግዚአብሔር ቃል አእምሯችንን ማድረግ አለብን ማለት ነው። ማስተካከል አለብን፣ ማደስ አለብን፣ ማሰልጠን አለብን፣ በእምነት መቆም አለብን። የጌታ ስም የተባረከ ይሁን። አሜን። ይህን ካልን ዘንዳ ዛሬ ደግሞ በመቀጠል ደግሞ ዛሬ ደግሞ የምናየው ደግሞ ሌላ ደግሞ አለ። ሁለት ነገሮችን ደግሞ ዛሬ በተስፋ ላይ ያሉ ሁለት እግዚአብሔር ተመሰገነ ይሁን ሌሎች ደግሞ መሳሪያዎች ደግሞ አሉ። አቤት የጦር ዕቃው በእግዚአብሔር ቤት ውስጥ ሰይጣን ሊያመጣ ከሚችለው ሁሉ በላይ እጅግ ብዙ ነው። እግዚአብሔር ይባረክ። አሜን። ስለዚህ ተስፋችን ሃሌሉያ የራስ ቁር ብቻ አይደለም።
ተስፋ ደግሞ ሌሎች ሁለት ነገሮች አሉ። አስተማማኝ የሆነው ተስፋ፣ ዘላለማዊ የሆነው ተስፋ እግዚአብሔር የሚሰጠን ነው። ሌሎች ሁለት ነገሮችን ከዕብራውያን ምዕራፍ 6 ላይ እንመለከታለን። ዛሬ የምንመለከተው ዕብራውያን 6 ነው እና ተስፋ ምን እንደሆነ ትርጉሙን አይተን ነበር ማለት። ተስፋ ምንድን ነው? የተረጋጋ ተረጋግቶ መልካምን ነገር መጠበቅ ማለት ነው። እግዚአብሔር ይባረክ። የሚታየው ክፉ ነገር ሆኖ የሚታየው ሞት ሆኖ ተስፋ ምን ይጠብቃል? ሕይወት ይጠብቃል። አሜን። ያለቀ የረቀቀ በተባለበት ስፍራ ተስፋ ይሆናል ብሎ እግዚአብሔርን ይጠብቃል። እግዚአብሔር ይመስገን። ቃሉ ብሏል ብሎ ይጠብቃል። አሜን። እግዚአብሔር ይባረክ። ተስፋ ይዞ አመነ የተባለው ለማን? ለአብርሃም። በስንት ዓመቱ? በ99 ዓመቱ። ሚስቱ 90 ዓመት ሆነ። ነገር ግን ምን ያደርግ ነበር? ተስፋ ይዞ እግዚአብሔር የተናገረውን ተስፋ ይዞ አመነ። እግዚአብሔር ይባረክ። ስለዚህ ተስፋ ሃሌሉያ። እና ምንድነው ማለት ተስፋ? የተረጋጋ ሁኔታዎች ሁሉ ተቃራኒውን በሚያወሩበት ስፍራ ይሆናል ብሎ መናገር ነው። እግዚአብሔር ይመስገን። አይሆንም በተባለበት ስፍራ ይሆናል። ሞት ነው በተባለበት ስፍራ ሕይወት ነው። ጠፋ በተባለበት ስፍራ አለ ብሎ ማመን ነው። እግዚአብሔር ይባረክ። አሜን። ምክንያቱም እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። የቱን የሚያክል በእኛ ጥፋትም እኮ በእኛ ጥፋት የተበላሸ ነገር በእኔ ለእኛ ጠፋው በቃ ስለዚህ አይደል። እኔም ባጠፋ ማስተካከያ መንገድ አለው። መንገዱ ምንድነው ታውቃላችሁ? ንስሐ ካጠነኝ የጠፋሁት ጌታው ይቅር በለኝ። አሜን። ይቅር በለኝ። ከዛ እግዚአብሔር በምህረቱና በቸርነቱ ጥፋቴን ሁሉ ወደ ይቀይረዋል፣ ወደ በጎ ወደ ጥቅም ይቀይረዋል። እግዚአብሔር ይባርክ። እንደዚህ አይነት አምላክ ነው ያለን። እንደዚህ አይነት የምንደገፍበት ጌታ ነው ያለን። ስለዚህ ዛሬው ክፍል እንግዲህ የምንመለከተው ወደ ዕብራውያን ሰዎች ምዕራፍ 6 ላይ ያለውን ነው የምንመለከተው። የጌታ ስም የተባረከ ይሁን። አሜን ሃሌሉያ። እስቲ ሁላችንም ምዕራፍ 6ን እናወጣለን። ኤፌሶን ምዕራፍ 6 ወደ ዕብራውያን ሰዎች ምዕራፍ 6 በደንብ ያደመጣችሁ ነው ማለት ነው። ጌታ ይባርካችሁ። ስለዚህ ዕብራውያን ምዕራፍ 6 እና ከቁጥር 11 ከ13 ጀምሮ ያለውን እናነባዋለን። እንደዚህ ይላል። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ ተስፋ ነው የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርከዋለሁ፣ ዘርህንም አበዛዋለሁ። አብርሃምን በትዕግስት ከጠበቀ በኋላ የተሰጠው ምን አገኘ ይላል? ተስፋ አገኘ ይላል። እግዚአብሔር ይባላል። ስለዚህ በዚህ ክፍል ላይ ደግሞ የምንመለከተው ስለ ተስፋው ምን እናያለን ማለት? ተስፋው እግዚአብሔር በምን ነገሮች አረጋገጠ ይላል? በሁለት ነገሮች አረጋገጠ ይላል። እና ምን በማድረግ ማለት ነው? ዘፍጥረት ምዕራፍ 2 ነገር ምንድን ናቸው እነዚህ ሁለት ነገሮች እዚህ ጋር የተጠቀሱ? አንደኛው ቃሉ ነው። ሁለተኛው ደግሞ ምንድን ነው ያለው እዚህ ጋር? ምንድን ነው ያለው? መሐላ ማለት ነው ቃል ኪዳን ማለት ነው። ስንት ነገሮች ናቸው ማለት? ሁለት ነገሮች። በቃሉ የተጻፈ ነገር አለ፣ በተጻፈልን ቃል አለ። ሁለተኛ ደግሞ ምን አለ ማለት? ለግላችን ደግሞ እግዚአብሔር የገባልን ምን አለ? ቃል ኪዳን አለ። በሁለቱ እግዚአብሔር የታመነ ነው። እግዚአብሔር ይባላል። እግዚአብሔር የተስፋን ቃል ከሰጣቸው የተሰጠውን የተስፋ ቃል ላይ ሳይፈጽመው ወደ ኋላ አይልም። ይህንን የምናየው ነው በአብርሃም የአብርሃምን ሕይወት በምናይበት ጊዜ ሁለቱንም ከአብርሃም ሕይወት እናያለን። የመጀመሪያው የምንመለከተው ዘፍጥረት ምዕራፍ 12 ከ2 እስከ 3 ባለው ክፍል ላይ ስንሄድ በቃሉ የተነገረው ነው። ታላቅ ሕዝብ አደርግሃለሁ አለው እግዚአብሔር አብርሃምን። ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ፣ የሚባርኩን እባርካለሁ፣ የሚረግሙ ረግማለሁ፣ የምድር ነገሮች በአንተ ይባረካሉ። በቃ ይሄ ምንድነው? ቃል ተሰጠው። አብርሃም አሁን ምን ይዟል ማለት ነው? ቃል ይዟል ማለት ነው። ቃል ያዘ። ቃሉ ምን የሚል ነው ማለት ነው? እባርክሃለሁ፣ ልጆች ሁሉ ምን ይሆናሉ? ይባረካሉ። በአንተ አሕዛብ ሁሉ ምን ይሆናል? ይባረካል። እግዚአብሔር ተባረከ። በኋላ ቢጠብቅ ልጅ የለም።
ስለዚህ የሆነ ጊዜ ላይ ሳራ መጣችና እኔ ልርዳ አለችውና የእርዳታ ሐሳብ አቀረበችና ግድ የለም አጋር ታሪኩን ታውቃላችሁ አይደል? ከዛ ይሄ የሰው መፍትሄ ማለት ነው። እና እግዚአብሔር የዘገየ ሲመስል ምን ለማለት እግዚአብሔርን ለመርዳት እኔ ድሮ ቤተሰቤ አካባቢ አያቴ የምትለው ነገር ነበር። እንግዲህ እኔ በልጅነቴ ስለሆነ ጌታን ያገኘሁት አንዳንድ የምናደርገው ነገር ግራ ስለሚያጋባት እንደው እኛ ራሳችን እግዚአብሔር ለመሆን የምንሞክር ይመስላት ነበርና እግዚአብሔር እኮ እርዱ እረዳችኋለሁ ብለዋል ትለኝ ነበር። ሰምታችኋል ነበር። እንደዛ አይነት አምላክ ቢኖረን ኖሮ በግዴ ምስኪኖች ነበር። የትም ቦታ ላይ እርዱኝ እረዳችኋለሁ የሚል የለም። በመጽሐፍ ቅዱስ ላይ የምናገኘው ሰዎች እግዚአብሔር ረዳለን ብለው ምንድን ያተረፉት መከራ። ሳራ እግዚአብሔርን ረዳለው አለችና ሂድና ከአጋር ጋር ተኛለች። ከዛ በኋላ እስማኤል ሲወለድ ለሷም ምን ሆነላት? መከራ ማባረር ነበር ባካየት አይደለም። ከዛ በኋላ ለሌሎች ልጆቿ ሙሉ መከራ እስከ መቼ ነው ታውቃላችሁ? ከ2000 ዓመት በኋላ ዛሬም እንኳን በእስራኤላውያን ማለት ዛሬም ችግር አለ። ያኔ ማን የፈጠረችው? እግዚአብሔርን እረዳለሁ እኛ እረዳለን እግዚአብሔርን እናግዛለን ብለን ያለው ነገር ለእድሜ ልካችን መከራ ነበር። የሚሻለው ነገር ግዴላችሁ በእግዚአብሔር ፊት ወድቆ እግዚአብሔር አንተ ትሻለ ያንተ መፍትሄ ይሻለኛል ብሎ ወደ እግዚአብሔር ማሳት ነው እንጂ የኛን እርዳታ እግዚአብሔር አይፈልግም። ስለዚህ የመጀመሪያው የተስፋ ቃል ሁለተኛ ላይ ታዲያ ግራ ገባውና በኋላ እስማኤልን ተወልዷል። ስለዚህ እግዚአብሔር ሲመጣ ምን አለ አብርሃም? በቃ እግዚአብሔር እኮ የተናገረ ነው። አሁን ልጅ ልትወልድ ነው፣ ሳራ ልትወልድ ነው ሲለው ሲያስበው 90 ዓመቷ ሲሪዮ እንዴት አርጋ ነው የምትወልደው? እንዴት ሊሆን ይችላል? ግድ የለም እግዚአብሔር ሆይ እሱም ልረዳ ነው ማለት ነው። ደግሞ ሁለተኛ እርዳታ ያ ነገር እግዚአብሔር ገመና አለ። ምዕራፍ 17 ላይ ሄደና አሁንስ ፍጹም ሆኗል፣ ሁለተኛ ማበላሸት የለም እና እስካሁንም የቆየኸው እስከ 99 የቆየህበት ምክንያት እኔ አቅቶኛል። በየጊዜው ምስታር ነው ስታበላሽ ነው። ጠብቅ ስልህ ሳትጠብቅ የትሄድክ ግብፅ ወረድክ። ከዛ አጋርን ይዘህ መጣህ። ደግሞ አሁን ጊዜው ነው ደግሞ ብዬ ስል ደግሞ አንተ ደግሞ አጋርን ገባ። አሁን እስማኤል ደግሞ አድጎት እስኪ ደግሞ መጠበቅ ነበረብኝ። አሁን ደግሞ ሌላ ስተት ደግሞ ሰርተህ ሌላ ደግሞ የ150 ዓመት ሽማግሌ አልጠብቅም ማለት እግዚአብሔር። ስለዚህ አሁን በቃ ፍጹም ሆናል። እሺ ገባው። ስሙን ወዲያው ቀየረለት። አብርሃም አይደለም ካሁን በኋላ አብርሃም ነው። በ99 ዓመቱ ሚስቱ ጠዋት ተነሳምታል የብዙዎች አባት አብርሃም ማለት ብዙዎች አባት ሰው ይሰማና አብርሃም ስንት ልጆች ነው ያለው? አንድ እና ከሱ እንደሚተወለደ ደግሞ ያው ይስሐቅ አለ። ግን ዛሬ ደግሞ ተስፋ የገባው ከሳራ ነው። እና ስንት ልጅ አላችሁ? አይ ይመጣል። ሰዎቹ ትንሽ ልክ አይደሉም። ምንድን ነው ነገሩ? በ100 ዓመታቸው ምን ሆነ ማለት ነው? እሱ 100 ዓመት ሆነው እሱ 90 ዓመት ሆነው ልጅ ወለዱ። እግዚአብሔር ይመስገን። እግዚአብሔር ቃል እኮ በጣም ነው የሚገርመው። እንደውም በዛ እድሜ ላይ ይታያችሁ እሷ ራሷ ይሳቃችሁ ነበር። 90 ዓመት አሁን ይወልዳለሁ ብላ ያለችው ይታያችሁ 90 ዓመትን ሴትዮ አየዋችሁ። በአእምሯችሁ ውስጥ ይሄውት ምን አይነት ሴትዮ ነው ብትወልድም እንኳን ምንድን ነው አረክና አይደለም ፊቷ ጭንግድ ያለ ነው። አይሆንም 90 ዓመት አይደለም። መጽሐፍ ቅዱሳችን ስታነቡት ግን ደሱ አይደለም። እዛው ላይ ገና ልክ እንትባልሽበት ንጉሱ አቤሜሌክ ይላል አያትና በቁንጅናዋ ተማርኮ ሊወስዳት ፈለገ። የስንት ዓመቷን ሴትዮ? የ90 ዓመት። ምን ማለት ነው? እግዚአብሔር በዛ እድሜ ዝም ብሎ አሮጊቷን አይደለም ያስወለደው። አሮጊቷን ምን ነው አርጎ ዓለም ልሞት። ስለዚህ ንጉሱ የፈለገውን ልጅ አገር መምረጥ የሚችለው ሲያ በጣም የተዋበ ቆንጆ ነበረች። አብርሃም እቺን ሴት ልጅ በቃ ቤት ቁጭ አርጎ ያለ ይመስላል። እግዚአብሔር ጣልቃ ባይገባ ኖሮ ሚስቱን አጥቶ ነበር። እግዚአብሔር ተባረከ ይሁን። ስለዚህ በዚህ ጊዜ ደግሞ እግዚአብሔር መጣና ይላል ቃል ሌላ
አሜን። እግዚአብሔር ተባረከ። እና ሁለተኛው ቃል ኪዳን ምዕራፍ 15:18-19 ላይ ደግሞ እናገኘዋለን። ምን አለው እግዚአብሔር ይላል። በዛች ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለን። አሁን ደግሞ ተናግሮ የለም ቃል አለው አልበቃም። ስለዚህ ሁለተኛ እግዚአብሔር መጣና ልክ ሰው ያንን ዕብራውያን የሚለው ሰው ለሰው መሐላ እንደሚገባ እግዚአብሔር በዘፍጥረት 15 ላይ ከሰው ጋር ቃል ኪዳን አደረገ። ወደዛ ውስጥ ተገባው ረጅም ሰዓት ዝም ብዬ ልለፈው እንዲሁ ብቻ ቃል ኪዳን አደረገልን። በቃል ኪዳን ደግሞ ሁለተኛ። ስለዚህ ሁለት ነገር ነው አብርሃም የተቀበለው ከቃሉ እንደገና ደግሞ በቃል ኪዳን የሆነ በሁለቱም ነው። በዚህ ዕብራውያን ምዕራፍ 6 ላይ የሚናገረው ዕብራውያን ምዕራፍ 6:18 ላይ እንደዚህ ነው የሚለው እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። ምንድናቸው እነዚህ ሁለቱ የማይለወጡ ነገሮች? ምንድናቸው? አንድ ቃሉ ሲቃሉ ቃሉ፣ ሁለተኛው ደግሞ ምኑ? መሐላው ወይም ቃል ኪዳን። ምንድነው ያ ቃል ኪዳን? እኔ በቃ እግዚአብሔር በቃ የገባልኝ የተስፋ ቃል ኪዳን አለ። ምን የሚል? እንደዚህ ነብይ ከሌ መጥቶ እንደዚህ የነብይ ከሌ ቃል በጣም ይቅርታ አድርጎልኝ የነብይ ከሌን ቃል ከሆነ ያዛችሁ የትም አደረሳችሁ፣ ወንዝ አያሻግራችሁም። የፈለገው ነብይ ሐዋርያው ጳውሎስ ራሱ በዚህ ዘመን መጥቶ ለምን አይናገርም? የነብይ ቃል ይዛችሁ ከሆነ የትም አያሻግራችሁም። እግዚአብሔር ከእያንዳንዳችን ጋር ቃል መግባትን ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነው? እግዚአብሔር ነው። ብቻችሁን ሳላችሁ ተንበርክካችሁ እግዚአብሔር የገባላችሁ የተስፋ ቃል ይሄን እግዚአብሔር ሰጥቶኛ ብላችሁ በልባችሁ የያዛችሁት ካለ ያ ነው የእግዚአብሔር ኪዳን። አሜን። ያ ነው ቃል ኪዳን ማለት። ነቢይ መጥቶ ምን ሊያደርግ ይችላል? ያን ሊያጸናላችሁ ይችል ይሆናል። ነገር ግን በአዲስ ኪዳን ውስጥ እግዚአብሔር ነብይን እየላከ አይደለም ፈቃዱን የሚገልጸው። ለእያንዳንዱ በጎቼ ምን ያደርጋሉ ይተዋል? ድምፄን ይሰማሉ። በጎቼን በነቢይ አጋቦስ እመራለሁ አላለም ጌታ። እርሱ ራሱ ድምፁን እያሰማ ይመራናል። አሜን። እግዚአብሔር ይባረክ። ትንቢትን አትናቁ ይላል እግዚአብሔር። አንንቅም። ትንቢት እየናቅን አይደለም። ነገር ግን ትንቢት ለምን በአዲስ ኪዳን እንደሚመጣ በአንደኛ ቆሮንቶስ ምዕራፍ 14 ላይ ተነግሮናል። ለምን ይመጣል የተባለው? ለመምከር። ሌላ ለምን ይመጣል? ለማጽናናት። ሌላ ለምን ይመጣል? ለማነጽ። ለመምራት የሚለውን ጳውሎስ ረስቶት ይሆን? ነቢይ አጋቦስ፣ ነቢይ ማቴዎስ ከኢትዮጵያ እየደወሉ የሚነግሩንን ይሄንን ጳውሎስ አልደረሰበትም ነው። በፍጹም እግዚአብሔር በትንቢት ቃል ሰውን አይመራም። ቃሉ የአዲስ ኪዳን የሚመራው ማን ነው? መንፈስ ቅዱስ ነው። አሜን። በመንፈስ ቅዱስ ነው የሚመራ። ድምፁን ያሰማል። እግዚአብሔር የተመሰገነ። በጎቼ ድምፄ ምን ያደርጋሉ? ይሰማሉ። ጌታ ይባረክ። ነገር ግን ጌታ ለተናገረን ነገር ለማጽኛ ወይም አንዳንድ ጊዜ አይሄ እንኳን ሊሆን አይችልም በልቤ የመጣው ነገር እግዚአብሔር የተናገረኝ ከራሴ መስሎኝ ከአእምሮ መስሎኝ መቀበል ሲያቅተኝ ግን እግዚአብሔር ሰው ትንቢትን ልኮ አራንተ ሰው በልብህ እንዲህ ያለው እኮ ከጌታ ነው ሊል ይችላል። ወይም እሱ የሆነ ነገር ይናገራል፣ ምን እንደሆነ አያውቅም። እኔ ግን ልቤ ጋር ካለው ጋር ዋው እግዚአብሔር አይገርምም፣ በዚህም ሰው እኮ አጸናለኝ ብዬ ወደፊት እሄዳለሁ። ነገር ግን እግዚአብሔር ለእኔ ሳይናገረኝ አስቀድሞ በምድር ላይ እስከዛሬ ታይቶ የማይታወቅ ልዩ አይነት ነቢይ እንኳን ቢመጣ እግዚአብሔር አስቀድሞ ያልተናገረኝ አልቀበልም። ምክንያቱም በጎቼ ድምፄ ምን ያደርጋሉ? ይሰማሉ። ስለዚህ ቃል ኪዳን ማለት ምንድን ነው? በልባችሁ የምትጠብቁት እንደሚሆን አምናችሁ የጸለያችሁበት
እንደሚሆን መንፈስ ቅዱስ በውስጣችሁ የመሰከረላችሁ ያ የእግዚአብሔር ቃል ኪዳን ነው። እግዚአብሔር የሚለው እንግዲህ በመሐላ ብሎ ሲምንድነው ያን እያንዳንዳችን የገባውን ቃል ኪዳን ይፈጽመዋል። እግዚአብሔር ይመስገን። ሊሆን የማይችለውን ነገር እግዚአብሔር ይሆናል ያለው ነገር ሁሉ ይሆናል። አለመሆን ብቻ ሳይሆን እግዚአብሔር ከተናገረው ጋር በጣም ተቃራኒ ሁኔታ የሆነ ያለ አለ በእኔ ሕይወት ውስጥ አያስደነግጠኝም። ምክንያቱም ከምሰማው ከማየው ይልቅ እግዚአብሔር የተናገረውን ቃል አምነዋለሁ። ቃል ኪዳኑን እንደሚጠብቅ እግዚአብሔር አስተምሯል። በከልጅነቴ ጀምሮ አስተምሮኛል። እናንተንም ደግሞ እንደዚሁ እግዚአብሔር ይባረክ። አሜን። ቃል ኪዳኑን የሚጠብቅ አምላክ ነው ያለው። ስለዚህ በነዚህ በሁለቱ ያስቀም እና ዛሬ ቶሎ የመጨረሻችን ቀን ስለሆነ ቶሎ ለመጨረስ ሞክራለሁ። ስለዚህ በዚህ በምናነበው ዕብራውያን ምዕራፍ 6 ላይ ተጨማሪ 2 ነገሮችን ደግሞ ስለ ተስፋ እንመለከታለን። እግዚአብሔር የተመሰገነ ይሁን። ምንድነው እነዚህ 2 ነገሮች ብንል ምን ይላል? ቁጥር 18 ላይ እግዚአብሔር ከቶ ሊዋሽ አይችልም፣ እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል ይልና ከዛ በኋላ ቀጥያ አነባለሁ ከቁጥር 18 በኋላ ያለውን ከዚህ እንደዚህ ይላል። ሃሌሉያ። እና ቁጥር 18 ነው ያለው በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ ግድ የለም። በዚሁ ክፍል ላይ ምን ማለት ነው መሸሽ የሚለው ነገር? እና ያችን ቃል ምናልባት ከብሉይ ኪዳኑ እነዚህ የዕብራውያን ሰዎች ምኖች ናቸው? አይሁዶች ናቸው። የአይሁድ የቤተ መቅደሱን ስርዓት የሚያውቁ ናቸው። የመጽዋውን ስርዓት የሚያውቁ ናቸው። ለነሱ ነው ይሄ የተጻፈው። ስለዚህ ለነሱ የሸሸንበት ያመለጥንበት ሲባል ትርጉም ይገባቸዋል። ለእኛ ምናልባት ግልጽ ላይሆን ይችላል። ስለዚህ ምን ማለት ነው የሚለውን ስለ መሠዊያው ቀንድ ትንሽ ነገር ብል ደስ ይለኛል። በብሉይ ኪዳን ላይ በምናይበት ጊዜ እግዚአብሔር ለሙሴ ምን አለው? የተወሰኑ ከተሞችን ለይልኝ አለው። እና እነዚህ ከተሞች ምን ይባላሉ አለ? የመማፀኛ ከተሞች ይባላሉ። በእነዛ መማፀኛ ከተሞች ደግሞ ከካህናት ቤተሰብ የሆኑ ካህናቶች ይኖራሉ። በእነዛ ከተማዎች ውስጥ መሠዊያ ይቆማል። በመሠዊያው ላይ ምንድነው የሚሆነው ማለት ነው? አንድ ሰው ይሄ የብሉይ ኪዳን ሕግ ነው። አንድ ሰው በስህተት ተሳስቶ ሰው ቢገድል ተበቃዩ ደግሞ የወንድሙን ደም ለመበቀል ቢፈልገውና ቢያሳድደው ምን ያርግ የተባለው? ያ ሰው አምልጦ ወዴት ይሄድ የተባለው? ወደ መማፀኛ ከተማ። መማፀኛ ከተማው ሲገባ ሸሽቶ ምን ይዛል ማለት ነው? ቀንድ። የምኑን ቀንድ? መሠዊያው የተሰራበት ቦታ ብሉይ ኪዳን ሄዳችሁ ስታዩት ምን ይላል? 2 ቀንዶች በአንድ በኩል አለ፣ 2 ቀንድ በሌላ በኩል አለ፣ 4 ቀንዶች አለ። ስለዚህ ይሄ ሰው የሚሳደደው ሰው ነፍሰ ደም ለመበቀል የሚያሳድደው ሰው ሮጦ ሄዶ ምን ይዛል ማለት ነው? ሄዶ ያንን ቀንዱን ይዛል። ከዛ በኋላ ማንም አይነካው እና ሊቀ ካህኑ ጣልቃ ይገባል። ነገሩ ይታይለታል። እና በእርግጥም ደግሞ በስተት ከሆነ ካሳ ከፍሎም እንደዛ ተብሎ እንዲታረቁ ይደረጋል። ግን ቀንዱን ያካያዝ ሊገለው አይችልም። ጥሩ ምሳሌ ከመጽሐፍ ቅዱሳችን ላይ እንደው አንዱን እናንብበው እስቲ ይሄንን ነገር በአንደኛ ነገሥት ምዕራፍ 1 ላይ ሄደን በምንመለከትበት ጊዜ በዘመናችን አሁን እኛ ባለንበት በ21ኛው ክፍለ ዘመን በየሀገሩ ምን አለ? በተለያየ ጊዜ የስልጣን ሽሚያ ያለ አይደለም። እና አንዱ ስልጣን ይዝና ሌላው በቃ በጣም ወዳጆች የነበሩ ወንድማማቾች እንኳን የነበሩ በስልጣን ምክንያት ምን ይሆናሉ? እስከ ይገዳደላሉ አይደለም። እንዳውም ለመሪዎች የተጻፈ ድሮ ፕሪንስ የሚባል አንድ መጽሐፍ አለ። መካነ ብዙዎች የሚከታተሉት ማለት ነው። እዛ ላይ ምንድነው ማለት ነው መሰላችሁ? ምክሩ የሚመክረው ሰውየው
ስልጣን ስትይዝ መጀመሪያ ከልጅነት በደንብ የሚያውቁን እነሱ ምን አድርጋቸው ነው አስወግዳቸው። ስለዚህ ብዙ ጊዜ ምን ያደርጋሉ ማለት ነው እየተሳሳቁ አንዱን ያከበረ የሾመ እየመሰለ ግን ምክንያት ፈልጎ ምን ያደርገው ያጠፋዋል። ለምን? ስለሚፈራ ነገር ነው አይደል? እና እቺ ስልጣን ነገር በጣም ከባድ ነገር ነው። አሁን በ21ኛው ክፍለ ዘመን የመጣች ግን አይደለችም። በቱርክ በኢትዮጵያ በተለያየ ቦታ ገና የተጀመረ ሳይሆን ድሮም አለ። እና ዳዊት ሲያርፍ ነው እዚህ ጋር አንደኛ ነገሥት ምዕራፍ 1 ላይ ምን ዳዊት ባረፈበት ጊዜ ለመቆጠስ እንዴታልኩ እንዲሁ ነግራችሁ ልለፉ። ዳዊት ሊያርፍ ገና ሊሞት እየተዘጋጀ ባለበት ጊዜ በልጆቹ መካከል ጦርነት ነበር። እና ቀደም ብሎ ገና በሕይወት እንዳለ አቤሴሎም የሚባለው ስልጣን ለመውሰድ ፈልጎ ያደረገውን ታውቃላችሁ። እና ለእስራኤል እንዲቀበለው አባቱን አሳዶ እሱ የአባቱ ቁባቶች የነበሩት ጋር ተኛ ይላል። ያኔ ጸጋ ዘመን አይደለም፣ ጸጋ አልተሰጠም እንደኛ። ስለዚህ በእኛ አሁን ባለው በክርስትና ሚዛን ላይ አታስቀምጡት። ዳዊት በእግዚአብሔር ልብ ውስጥ ያለ ሰው ነው፣ እግዚአብሔር ይባላል። ይሁን እንጂ አቤሴሎም ሄዶ ለማዋረድ ሲፈልግ ሄደና ቁባቶቹ እንደዚህ ያደረገ ይላል። ከዛ የተነሳ እስራኤልያን ወይ ዳዊት ወደቃሉና አቤሴሎምን ተከተሉ ይላል። አሁን ደግሞ ከአቤሴሎም በኋላ ደግሞ አቤሴሎምን አትንኩት ብሎ ነበር፣ ግን አንደኛው የእሱ የጦር አዛዥ ግን ሄዶ ገደለ። ስለዚህ ዳዊት ከመሞቱ በፊት ምን ይሆናል? ነቢዩ ናታንና እንደዚሁም ደግሞ ባለቤቱ ቤርሳቤህ ይቀርቡና አረ እግዚአብሔር እኮ አንግስ ያለ ማንን ነው? ሰሎሞንን ነው እንዳትረሳ ብለው ያስታውሱታል። አዎ እሱ ብሎ ያለ ይሆንና ታላቅየው አዶንያስ የሚባለው ግን ምን ያደርጋል? ይነሳና ስልጣኑን ቶሎ ብሎ ለመውሰድ ፕላን ያደርጋል። ፕላን ያደርገው ምንድነው? ዋናው የጦር አዛዡ በዚህ ዘመን ላይ የሚደረገው ወታደሩን የያዘ ነው አይደል? እንትን የሚለው ጦሩን የያዘ የሚያስፈልጉትን ቁልፍ ሰዎች ያዘና ግብዣ አዘጋጀ። አዶንያስ ነገሳሉ። ነቢዩ ናታን ግን አልጨመሩት። ምክንያቱም ይሄ ነቢዩ ናታን የእግዚአብሔር ፈቃድ እንደሚያቀርብ አልጨመሩትም። ስለዚህ ነቢዩ ናታን መጣና ለቤርሳቤ አረ እንዴት ነው ነገሩ? ዳዊት ሰለሞን አልነበረም? አዎ አሁን እኮ አዶንያስ እንደዚህ። ስለዚህ ቤርሳቤ ገባችና ይሄ ነገር እንደረን ያላሳላ ቀየርኩ ሰለሞን ነው የሚነግሰው አለ። ከዛ በኋላ ሰለሞን ነገሰ። ሰለሞን ሲነግስ ወንድሙ ቀደም ብሎ ስለነገሰ በዚህ በስልጣን ሽኩቻ እዛው ብሉብሉክ ላይ ታያለ መሰረት ሰለሞን ማድረግ አለበት ማለት ነው። ዙፋኑ ሊረጋጋ ከፈለገ ማንም ማስወገድ አለበት? አዶንያስ። ስለዚህ አዶንያስ ዳዊት ስልጣኑን ለሰለሞን እንዳስተላለፈና የእሱ ነገር እንዳበቃለት ሲያቅ ማንም እንደማያስጥለው ገባው። ምን እንዳደረገ ላንብብላችሁ። አንደኛ ነገሥት 1:50-53 ነው። አዶንያስ ግን ሰለሞንን በመፍራት ሄደ። ካወቀ በኋላ ማለት ነው። የመሠዊያውን ቀንድ ያዘ። ከዛም ለሰለሞን አዶንያስ እነሆ ንጉሥ ሰለሞንን በመፍራት የመሠዊያውን ቀንድ ይዞ ተማጥኗል፣ እርሱም ባሪያውን በሰይፍ እንዳይገድለው ንጉሡ ሰለሞን ዛሬውን ይማልልኝ ብሏል ብለው ነገሩት። ሰለሞንም አካሄዱን ካሳመረ ከራስ ጠጉሩ አንዲት እንኳን መሬት ላይ አትወድቅም፣ ጥፋት ከተገኘበት ግን ይሞታል ሲል መለሰ። ከዚያም ንጉሥ ሰለሞን ሰዎች ልኮ ከመሠዊያው ላይ አወረዱት። አዶንያስ መጥቶ ለንጉሥ ሰለሞን አጎንብሶ እጅ ነሳ። ሰለሞን በል ወደ ቤት ሂድ አለው። ሕይወቱን በምንድን ያተረፈው ማለት ነው? ምን በመያዝ ነው? ቀንዱን በመያዝ ነው። ስለዚህ ወደ ዕብራውያን ላይ ስንመጣ አያችሁ ሮጠን አምልጠን የሚለው ቃል የተጠቀሰው እንግዲህ ለነዚህ ያንን ለሚያውቁ ነው። አሁን አዲስ ነገር አለ ነው የሚላቸው። እግዚአብሔር ተመስገነ። ሮጠን የምናመልጥበት ማምለጫ አለን። የዛን ጊዜ ወደ እኔ ሄደው ወደ መሠዊያው ያ መሠዊያው ጋር አይደለም አሁን የምንሮጠው። አሁን ግን የምንሮጥበት ሌላ መሠዊያ አለን። የቀራንዮ ምን መስቀል ክርስቶስ ኢየሱስ ምን የሆነበት የተሰዋበት። እግዚአብሔር ተመስገነ። ስለዚህ አሳዳጁ ሲያሳድደን፣ አጥፊው ሲያሳድደን፣
ያለቀ ጉዳይ ሲሆን የመማፀኛ ስፍራችን ሊሆን የሚገባው የቀራንዮ መስቀል ነው። አሜን። ወደዛ ሩጡ ነው የሚለው ጌታ ይመስገን። ወደ መሰዊያው ሩጡ ነው የሚለው። ቀንዱን አጥብቀው እንደያዙት እኛም ደግሞ እንደዚህ የሚያሰድድ ጠላት ሲመጣብን አጥብቃችሁ ያዙት ቀንዱን። አሜን። ያ ነው ተስፋችን ይላል። እግዚአብሔር ተባረከ ይሁን። ሲናበበው እንደገና ሃሌሉያ። ስለዚህ አሁን መሰረቱን አውቃችኋል። ስለምን እንደተናገረ እያየን ነው። ሁለት ነገሮች ማለት ነው። እና እሺ ምንድነው የሚለው እንግዲህ ቁጥር 18 እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። አሜን። ወደ ለሸሸነው ወደ መስቀሉ ወደ መሰዊያው እግዚአብሔር ይመስገን። ቀንዳችን መስቀሉ ነው፣ ክርስቶስ ኢየሱስ የተሰዋበት። አሜን። ስለዚህ ጠላት ሊቋቋመው የማይችለው ኃይል በመስቀሉ አለ። መስቀሉን አጥብቀን እንያዝ። ተስፋ እንድንቆርጥ ነው ጠላት የሚፈልገው። ተስፋችንን እንያዝ። ተስፋችንን የምንይዘው የሙጥኝ በማለት ምኑን? መስቀሉን። ጌታ ይባረክ። አሜን። ጌታን የሙጥኝ እንበል። ተስፋ የሚያስቆርጥ ነገር ሲመጣ ያን ጊዜ ነው የበለጠ ወደ ጌታ የምንቀርበው። አሜን። ምክንያቱም ተስፋ አለ። ተስፋ በሌለበት ስፍራ ተስፋ አለ። አሜን። በክርስቶስ ኢየሱስ ተስፋ አለን። እግዚአብሔር ይባረክ። ሁለተኛውን ደግሞ ሰዓታችን እየደረሰ ስለሆነ ወደ ሁለተኛው ደግሞ አብረን ቁጥር 19 ላይ ደግሞ እናነበዋለን። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ለኛ ቀድሞ የገባበት ነው። እርሱም እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህን ሆኗል። አሜን። በመማፀኛ ከተማ ውስጥ ያለው ያ ካህን በሕይወት እስካለበት ድረስ ነው የመማፀኛ ከተማው ሊያስጥለን የሚችለው። የኛ ኢየሱስ ክርስቶስ ግን በመልከጼዴቅ ሹመት የተቀመጠው እዚህ ጋር ምን ይላል? ሃሌሉያ። ቁጥር 20 ለዘላለም ሊቀ ካህን ነው። ስለዚህ ወደዛች ከተማ ልሩጥ ሲል ካህኑ እኮ ሞቷል ከተባለ በቃ ተስፋው የሰውየው ይወርቃል። የኛ ካህን ግን ለዘላለም ንጉሥ ሆኖ ይኖራል። ማምለጫችን ወደ ክርስቶስ የምንገባበት የተከፈተ ነው። እግዚአብሔር የተባረከ እና ይሄ ተስፋ ደግሞ ምን ብቻ አይደለም። ሃሌሉያ። እንደዚሁ እንደ ቀንዱ የምንይዘው ብቻ ሌላ ነገር ደግሞ አለ። እዚህ ቁጥር 19 ላይ እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለ። ምንድነው መልህቅ ማለት? መልህቅ ማለት ምንድነው ያላችሁ ነው? ጀልባ ውስጥ ወይም መርከብ ወዲያና ወዲህ እና ውሃውን ሲያደርግ የሚያደርግ ነው። ምን የሚያደርግ? ግጥም አድርጎ የሚይዝ ነው። አንድ ወቅት እዚህ መቼስ ሚኔሶታ ብዙ ሐይቅ እናለካላችሁ እና ከአንድ ጓደኛዬ ጋራ እሱ ብዙ ማጥመድ ይችላል። እኔ ሊያስተምረኝ አብረን ወጣን እና ያዝናት ጀልባ የሞተር ጀልባ ናት እና እሷን ጀልባ የሁለት እንትያ እየተጫወትን ምን እያለ በኋላ ምን ሆነ መሰላችሁ? ሞተሩ ጠፋ፣ ተበላሸ። አሁን ሞተሩ ከተበላሸ በኋላ ምን እናደርገው? መቅዘፊያ አልተያዘም። ጀስ ሞተሩ ምክንያቱም የሞተር እንትን አያስፈልገውም። ወዴት እንሂድ? እና ከዛ በኋላ ቀስ እያለ ነፋስ ደግሞ በቃ አንዳንድ ጊዜ ነፋስ አለ አይደል? ነፋሱ በቃ ወደ ላይ ወደ ታች ወደ ላይ እየወሰደ ሊያላጋ ነው ይሄ ድንጋዮች ወዳሉበት ስፍራ። ምክንያቱም እሱ ደግሞ ካደረገ ምን ይሆናል ማለት ነው? ውሃ ይገባል፣ ሰጠምን እኮ ማለት ነው። ስለዚህ ልክ ወደዛ ልጁ ከኔ ይልቅ በደንብ ስለሚያውቅ እና ምን አደረገ? ለካ መልህቅ እዛ አለ እና የሆነ ብረት ነገር አለ ከባድ የታሰረ ልክ ትንሽ ወደ ድንጋዩ ሳንዴት ጦር እነሱ ለቀቀው። ሲለቀው በእርግጥም ግጥም አድርጎ ጀልባዋን ያዛት። ከዛ በኋላ ነፋሱ በእርግጥ ወደ ላይ ያወጣናል፣ ወደታች ያወርደናል። ግን እንደዛ የት እንደ እውነቱን ለመናገር የት እንዳለ እንኳን አለ። ትልቅ ሐይቅ ነው እና የት ጋር እንዳለ እንኳን አናውቅም። ደግሞ የሚገርመው ምንም ጀልባ ያለው የለም የሚታይ። ከዛ በኋላ ያው እኔ በውስጤ የጸለይኩ ነው። እንደ
ጀልባ ላክልን የሚረዱ ሰዎች ላክልን። እና አንዳንድ ጊዜ ችግሩ ስትገቡ የሚታየው ቶሎ አእምሯችሁ አይደለም። በማንኛውም ሁኔታ ውስጥ የጌታን ስም ጥሩ። ልክ ጸልዬ በልብ አሳልፌስ ዞር ስል የሆነ ጀልባ መጣ። ስንት ሰዓት ሙሉ ያልነበረው ጀልባ መጣ። አጋጥሟችሁ አቅም ዕቃ እንኳን ጠፍቶባችሁ ስትፈልጉ ቆም ብላችሁ ልጸልይ በስጸጉር አላገኛችሁ። እንደዚህ ካላገኘ ነገር ግድ የላችሁ ተለማመዱት። ሲጠፋባችሁ ጊዜ አታቃጥሉ፣ ዝም ብላችሁ ጸልዩ። እግዚአብሔር ይመስገን። እኔ ብዙ ነገር አይቻለሁ። ፓርኪንግ ቦታ ምንም በሌለበት ስፍራ ሲጸልይ ወዲያው ኬት ነው ታዲያ ይካፈታል። ጸሎት ኃይል አለ። ጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ስለዚህ ጀልባው መጣ። ከዛ በኋላ ከየት አቅጣጫ እንደተነሳ ነገር ነው። አሁን አቅጣጫው ሚስቱን ጠፍቷል፣ ግን አትሊስት ምልክት ነገር ነው አወቀ። እሱም በቃ ወስዳችኋለሁ አለ። እየጎተተን ጀልባውን እዛ ጋር አደረሰን ማለት ነው። መልህቅ ባይኖር ኖሮ ችግር ውስጥ እንገባ ነበር። ምክንያቱም እኛ ዛሬ የምንኖርበት ዓለም ምን የሚያደርግ ነው? ማቃጥ አይነት ምን አለ? ነፋስ። ዛሬ አንዱ ነፋስ ይነፍሳል። ዛሬ ስቶክ ማርኬት ወደቀ ይሆናል አይደለም? ዛሬ ይኸውና በቃ ኢኮኖሚ እንደዚህ ሆነ ይላል። ዛሬ እንደዚህ ሊሆን ነው። ነገ በየቀኑ የሚሰማ ምን አለ? ወሬ አለ። ስለዚህ ዓለማችን ውስጥ ምን አለ? ብዙ አይነት ነፋስ አለ አይደለም? እና ውሃ ላይ ደግሞ ላለ ሰው በቃ ነፋሱ ምን ያደርገዋል ማለት ነው? አንድ ወደ ላይ አንድ ወደ ታች። ልክ ነው። እንደዚህ ያደርግ። እንዲህ ነፋስ ባለበት ነገር በማይጨበጥበት ጊዜ ምንድን ነው የሚያስፈልገው? መልህቅ። አሜን። ያ መልህቅ ደግሞ የነፍስ መልህቅ የሆነ ይላል። ያነበብኩ ያለ ቁጥር 19 ላይ የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለ። እግዚአብሔር ይባረክ። ለዚህ የመጨረሻ እንግዲህ መዝጊያችን ተስፋ ምንድን ነው? አስተማማኝ ምንድን ነው? መልህቅ በሉ እስቲ። መልህቅ ነው። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ። ስለዚህ ተስፋ ምንድን ነው ማለት? የነፍስ ምንድን ነው? መልህቅ። እግዚአብሔር ይባረክ። ለዚህ ተስፋ አስፈላጊ ነገር ነው። አሜን። እግዚአብሔር ይባረክ። እና ተስፋችን ደግሞ ምን አለ ማለት ነው? መልህቁ አለ። እንደገና ደግሞ ሮጠን ሄደን የምንይዝበት ደግሞ መስቀሉ አለ። የኛ ሊቀ ካህን ደግሞ ምን አደረገም ነው የተባልነው? ሃሌሉያ። ሲዘጋው ራሱ እኮ ደስ ይላል። እና ምን አለ ነው የሚለው? ይህ ስፍራ የትኛው ስፍራ? መሰዊያው ያለበት ስፍራ። አሜን። ምን የሆነ ነው? ኢየሱስ ቀድሞ የገባበት እርሱ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህን ሆኗል። ይሄ ከገባን ቦታም አይበቃም። በእውነት ይሄ ከገባን ለአይሁዶች እኮ ሊቀ ካህኑ ስንት ጊዜ ነው የሚገባው? በዓመት አንድ ቀን ብቻ እየተንቀጠቀጠና እየፈራ ድንገት በቃ ሳስቼ ብሞት እያለ እየፈራ የሚገባበትን እዚሁ ዕብራውያን ምዕራፍ 4 ላይ ምን ሆኗል ይላል እግዚአብሔር ቃል። የጸጋው ዙፋን በሩ ምን ሆኖልናል? ተከፍቶልናል። አሜን። ለእኛ በክርስቶስ ደም ምን ሆኗል? ተከፍቷል። ሊቀ ካህናችን ቀድሞ ምን ሆኗል? ገብቷል። በሚያስፈልገን ጊዜ ሁሉ ምን እንድንቀበል? ጸጋ እንድንቀበል። ይሄ ያው ተስፋ አለን። ስለዚህ በማንኛውም ሁኔታ ውስጥ ብንሆን መርከባችን ወደ ግራና ወደ ቀኝ የሚያደርግ ነፋስ፣ አውሎ ነፋስ ቢመጣ የነፍሳችን መልህቅ ያው ተስፋ ክርስቶስ አለ። አሜን። ስሙ ይባረክ። ሊቀ ካህናችን ቀድሞ ገብቷል። ስለዚህ በጸሎት ወደ እርሱ ስንገባ ደስ እያለን እንገባለን። ለምን? ሊቀ ካህናችን ቀድሞ ገብቷል። እግዚአብሔር የተባረከ ይሁን። አሜን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እንዲህ አይነት
ምን አለ ማለት ነው? የተባረከ ምን አለ? ተስፋ አለ። የተባረከ ምን ተስፋ? ቲቶ ላይ የተባረከ ተስፋ አለ። የተባረከ ተስፋ አለ። ሞት ቢመጣ ለኛ ደስታችን ነው። ለክርስቲያን ሞት አስፈሪ ነገር ከሆነ ይሄ ምን እንደሆነ አላውቅም። ለክርስቲያን ጳውሎስ ምንድን ነው ያለው? ለእኔ ህይወት ምንድን ነው ያለው? ክርስቶስ ነው። ሞት ጥቅም። በህይወት ብኖር ለእናንተ መልካም ነው፣ አገለግላችኋለሁ፣ በቃሉ መግባችኋለሁ። በሞት ግን ጌታዬን በክብሩ አየዋለሁ። አሜን። እግዚአብሔር ይባረክ። በዚህች ምድር ላይ የምንኖራት ኑሮ ጠቅላላ መጽሐፍ ቅዱስ የሚለው በሮሜ ምዕራፍ 8 ላይ ምንድናት ነው የሚለው? ኢምንት ነው፣ ቅጽበት ናት። አይንን ገልጦ እንደዛ ነው በእግዚአብሔር እይታው ሲታይ። ለኛ ግን ከእርሱ ጋር የምንኖረው ኑሮ ግን ዘላለም ነው። አሜን። ቁጥር ስፍር የሌለው ነው። እግዚአብሔር ለዚህ ነው መከራ ቢመጣ ችግር ቢመጣ የማይደነግጠው። ልጆች እኮ እንትን እንደ ልጆቻችን መከራ ችግር ሲገጥማቸው ይሰማል። እሱ ይሰማዋል። ነገር ግን ቦታ አዘጋጅቷል፣ ስፍራ አዘጋጅቷል። አሜን። ምንም ነገር ቢሆን ማረፊያ፣ የዘላለም ማረፊያ ክርስቶስ አለ። ሞት ቢሆን ለኛ ጥቅም። አሜን። በህይወት ደግሞ ስንኖር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለምን እንደሚደረግ እናውቃለን። ለበጎ እንደሚሆን እናውቃለን። ስለዚህ በህይወት ተስፋ አለን፣ በሞትም ደግሞ ተስፋ አለን። ተስፋው ምናችን ነው? የራስ ቁራችን ነው። እግዚአብሔር የተባረከ ነው። ስለዚህ አእምሯችን ከሚጠብቅልናል፣ ከጠላት ውጊያ ይጠብቅልናል። ተስፋው ደግሞ ምንድን ነው? ማምለጫችን፣ ሮጠን የምናመልጥበት። ሃሌሉያ። የመስዋዕቱ ቀንድ ያለበት ክርስቶስ ኢየሱስ የተሰዋበት ወደ መስቀሉ አለን። እግዚአብሔር ይመስገን። ከመስቀሉ ደግሞ ባሻገር ደግሞ እርሱ ሊቀ ካህናችን ምን አድርጎ በደሙ መጋረጃውን ከፍቶ ገብቷል። እግዚአብሔር ይባረክ። ስለዚህ በሚያስፈልገን ጊዜ ወደ ጸጋው ዙፋን እንቀርብ፣ በሩ ሁሉ ተከፍቷል። እግዚአብሔር ይባረክ። ስለዚህ ደስ ሊለን ይገባል ስለ እግዚአብሔር ተስፋ። አሜን። ጌታ ይባረክ። በዚህ እንጨርሳለን፣ እንጸልያለን። ሃሌሉያ። ተነስተን እንጸልያለን። እግዚአብሔር ይባረክ። ሃሌሉያ። ይህ ተስፋ ስላለን ጌታ እናመሰግነዋለን። ስሙ አመስግኑት ጌታ። ከልባችን ጌታን እናመሰግነዋለን። ሃሌሉያ፣ ሃሌሉያ። እግዚአብሔር አባታችን ሆይ እናመሰግናለን። ሕያው ስለሆነ ተስፋ እናመሰግናለን። ሕያው ስለሆነው ቃል እናመሰግናለን። ስለ ነፍሳችን መልህቅ ስለሆነልን ተስፋ እናመሰግናለን። ሃሌሉያ። ስምህ ይባረክ። ለዘላለም ስላመለጥንበት የማምለጫ ሃሌሉያ ከተማ ስለሆንከ፣ የማምለጫ አለት ስለሆንከ እናመሰግናለን። ስምህ ይባረክ። ስምህ ከፍ ከፍ በል። ሃሌሉያ። ስምህ ከፍ ከፍ በል። መልህቃችን የሚንጠለጠልበት የዘላለም አለት ስለሆንክልን እናመሰግናለን። ጽናታችን አንተ ስለሆንክ እናመሰግናለን። ማንም የማይነቀንቅ ታላቅ አንተ ሃሌሉያ ከኛ ጋር ስላለ እናመሰግናለን። ክብር ምስጋና ሁሉ ለአንተ ይሁን። ከፍ ከፍ በል፣ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ስም የተባረከ። እስቲ ትንሽ እንጸልያለን። እጆቻችንን እንዘርጋና በጌታ ፊት ሃሌሉያ ጸጋን የምንቀበልበት በሩ ተከፍቷልና በዚህ ሰዓት የከበዳችሁ ነገር ካለ ለእሱ አሳልፋችሁ ስጡት። መስቀሉን የሙጥኝ ብላችሁ ያዙት። ጌታን ያዙት። ሃሌሉያ። ከኔ በኋላ ጸልዩ። ጌታ ሆይ አመሰግናለሁ። ተስፋ ስለሆንከኝ አመሰግናለሁ። ማረፊያ ስለሆንከኝ አመሰግናለሁ። የሚያስጨንቀኝን ሁሉ በአንተ ላይ ጣልኩት። አንተ ተስፋዬ ነህ፣ አለቴ ነህ፣ አልናወጥም። ሃሌሉያ።
በአንተ ረፍት አግኝቻለሁ። ስላገኘው ረፍት ሁሉ ተመስገን በኢየሱስ ስም አሜን። ጌታ ስም የተባረከ ይሁን እና አብረን እንግዲህ ሻይ ጊዜ ነው። ወደዛ ከመሄዳችን በፊት ቡራኬ ተቀብለን ከዛ በኋላ አብረን ደግሞ ጌታ ይባርካችሁ። አሜን። እንግዲህ እንዳልኳችሁ ቅድም ወደ እንትኑን ሊንኩን ነገ እልክላችኋለሁ። ሰኞ ካሁን በኋላ መልእክቶችን ያለፉትን መልእክቶች ጭምር ያን ማስተላለፍ ትችላላችሁ። ለሌሎችም ጋብዙ እና በጣም ወልታችሁ ወረድ ነው። ኦልሞስት በአንድ ወቅት ላይ ከፍተኛው ከ2000-3000 በላይ የሚሆኑ ሰዎች አሁን ተወርዷል። እንደገና ደግሞ እናነሳዋለን። አሜን። እናው የበለጠ ከበፊት የበለጠ ደግሞ ይነሳል። እግዚአብሔር ይባላል። ምክንያቱም እግዚአብሔር በሩን ከፍቶ የቃሉ በር ደጁ ተከፍቶልን የቃሉ ደጅ ተከፍቷል። አሜን። እግዚአብሔር ደግሞ እዚህ ያላችሁ ሁላችሁ ደግሞ አገልጋዮች ናችሁ። ስለዚህ እያንዳንዳችሁ ለአገልግሎት ተዘጋጁ። አሜን። ገና ብዙ አገልግሎች ይመጣል። ሁላችሁም ደግሞ አገልጋዮች ናችሁ። ማንም የተጠራ ሁሉ ለደህንነት የተጠራ ሁሉ ለማገልገልም ተጠርቶ አሜን። ጥያቄው ምንድነው? ጌታ ሆይ ቦታዬ የት ነው ብላችሁ ጠይቁት። ጌታ ነው የሚሰጣችሁ። የጌታ ስም የተባረከ ይሁን። ሃሌሉያ። እጆቻችንን እንዘረጋና ቡራኬ እንቀበላለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ይስጣችሁ። እግዚአብሔር ሆይ ተነስ፣ ጠላቶች ይበተኑ፣ የሚጠሉም ከፊት ይሽሹ። ክብር ለእግዚአብሔር ይሁን በኢየሱስ ስም አሜን።